ቤት እያንኳኩ አልወጣችሁም እዚህ ናችሁ እያሉ ስለሆነ ስጋታችን ከፍ ብሏል ብለው በደቡብ አፍሪካ የሚገኙ ኢትዮጵያውያን ገልጸዋል። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውን የውጭ ዜጎች ይውጡልን የሚል ዘመቻ ተጠናክሮ መቀጠሉን በአገሪቱ የሚኖሩ ኢትዮጵያውያን አስታውቀዋል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራንድ ከተማ የሚኖሩ ኢትዮጵያውያን እንዳስረዱት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያ፣ ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል። የአመፁ መሪዎች እስከ ሰኔ 23 ቀን ጁን 30 ድረስ አገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎች ጠቁመዋል። በተለይም በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩ እያንኳኩ አልወጣችሁም እዚሁ ናችሁ እያሉ በማስፈራራት ላይ በመሆናቸው በአገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን አስረድተዋል። ማላዊ፣ ኒጀር፣ ጋና እና ናይጄሪያን የመሳሰሉ ሀገራት ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና ዳራቸውን እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችን እየወሰደ መሆኑን ቢገልጽም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑን የጆሃንስበርግ ነዋሪዎች አስታውቀዋል። በተለይም በሀገሪቱ በከፍተኛ ቁጥር በሚኖሩት የማላዊ ዜጎች ላይ ተቃውሞው የበረታ ሲሆን እነርሱም የተቃውሞ ሰልፍ ማድረጋቸው ተሰምቷል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታና ስለሚወሰዱ ጥንቃቄዎች በቀጣይ ዝርዝር መረጃዎችን እንደሚሰጡ የገለጹ ሲሆን አዳዲስ መረጃ ጉዳዩን በቅርቡ ተከታትሎ የሚያቀርብ ይሆናል። አሜሪካ በኢራን ወደቦች ላይ ጥላው የነበረውን የባህር ላይ እገዳ ማንሳቷን አስታወቀች። የአሜሪካ ጦር ኃይል በፕሬዝዳንቱ መመሪያ መሰረት ወደ ኢራን ወደቦች የባህር ዳርቻዎች የሚገቡና የሚወጡ ማናቸውንም የባህር ላይ እንቅስቃሴዎች ላይ የጣሉትን እገዳ ሙሉ በሙሉ ማንሳታቸውን አስታወቁ። ወደ ኢራን ወደቦች የሚጓዙ ወይም ከወደቦች የሚመጡ መርከቦች እንቅስቃሴ እንደማይስተጓጎል የገለጸው የአሜሪካ ጦር እገዳውን ለማስፈጸም ይደረጉ የነበሩ ወታደራዊ ጥረቶች ሙሉ በሙሉ መቆማቸውን አረጋግጠዋል። ሆኖም የአሜሪካ ባህር ኃይል መርከቦች ከኢራን ጋር የተደረሰው ስምምነት በአግባቡ መከበሩን ለመከታተል በአካባቢው ቀጠና ውስጥ ይቆያሉ ተብሏል። አዳዲስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ያድርጉ፣ ደወሏንም ይጫኑ።